በርዳል፣ ዝናብ ዘንቧል፣ ያስጠላል። ታውቃላችሁ ቤት ሆናችሁ ከሰል ምናምን አቀጣጥላችሁ ሁሉም ሰው ቁጭ ብሎ ማለት ነው ቡና ምናምን ፈልቶ በስማም በቆሎ እየበላችሁ ምናምን ያ ጊዜ ናፈቀኝ። ምንም ማድረግ አልችልም እንግዲህ ያሳዝናል። በቃ ዛሬ ዝናብ ዘንቦ ያስጠላል በቃ እና ቤት ናፈቀኝ ዛሬ እንጃ ጌታን ቤት ናፈቀኝ። በቃ በርዳል፣ ዝናብ ዘንቧል፣ ያስጠላል። ታውቃላችሁ ቤት ሆናችሁ ከሰል ምናምን አቀጣጥላችሁ ሁሉም ሰው ቁጭ ብሎ ማለት ነው ቡና ምናምን ፈልቶ በስማም በቆሎ እየበላችሁ ምናምን ያ ጊዜ ናፈቀኝ። ምንም ማድረግ አልችልም እንግዲህ ያሳዝናል። በቃ ዛሬ ዝናብ ዘንቦ እንካ ስለካንቲያ በምንትያ በጎዳ ምን አለ በጎዳ የእናት ተምሳቸው ጎርጓዳ የአባት ቁላቸው ጎማዳ እንዴት ላይ ይባዳ እንካ ስለካንቲያ በጣሳ ምን አለ በጣሳ የእናት ተምሳቸው ዳዳሩ ጠባሳ። አሁን ሰሞኑን ማለት ነው ሰሞኑን በለቀቁት ቪዲዮ ሁልሽም ተንጫጫሽ። ይሄ እኮ ኖርማል ነው። ይሄ ማንኛውም ሰው የሚያደርገው ነው። እናንተም ቆሞባችኋል፣ እኔም ቆሞብኛል። ስለዚህ በተለይ ኮንትራት ቤት ላለ ነው ለራሴ ብቻ ሌሎችን አያገባኝም። ስለዚህ አሁን 2 አመት ሆኖኛል ከመበዳ ማለት ነው። እና ስለዚህ አትንጫጩ። ኦኬ እወዳቸዋለሁ። ከዚህ በኋላ ማለት ነው ምንም የምቀጥለው ሃይላንድ አይኖርም እጄ ላይ ሃይላንድ ነው። ምንም የምቀጥለው ጭራ አይኖርም ብዬ በኋላ ከሰከስኩ በኋላ ቢያምረኝስ። እኔ የምላችሁ ጋይስ እንደዚህ ድህነት ከሚቀጠቅጣት ማለት ነው ለምን ብር ባንክ ደና አድርገው ብር አትሞ ፈታ ያደረግንም ጌታ ጽድት አድርገው በዛ አድርገው በቃ ያትመውና ማለት ነው ፈታ እንበል እንዴ። መባዳት ኃጢአት አይደለም ሲጀመር። መባዳት ኃጢአት የሚሆነው መቼ ነው? የሰው ሚስት እንደሆነች እያወቅ ሄደህ ከበዳሃት ቆለጠህ ቆሞ ቆለጠህ ታዞ ሄደህ የሰው ሚስት መብዳት ከቻልክ ያኔ አንተ ኃጢአት እየሰራህ ነው። አንቺም ብትሆኚ ሄደሽ ከሰው ባል ጋር የምትጋደሚ ከሆነ ያ ኃጢአት ነው። ግን በትክክለኛው በመባዳት ህግ መሰረት የሚካሄዱ እያንዳንዱ መባዳቶች ግን ኃጢአት አይደሉም። ማለት ህግና ደንቡን ጠብቃችሁ የምትባዱ ከሆነ ከራሳችሁ ሰው ጋር፣ ከፍቅረኞቻችሁ ጋር፣ ካገባችሁት ሰው ጋር፣ ከምትወዱት ሰው ጋር የሚደረግ መባዳት ኃጢአት አይደለም። ኃጢአት ቢሆን ኖሮ እግዚአብሔር ሔዋንን ለአዳም አይፈጥርለትም ነበረ። ሲጀመር ገና ከስር ከመሰረቱ ለአዳም